የሁለት ዓመት ቪዛ ነው የሚሰጠው። እሺ በህጉ መሰረት ቢ1 ቢ2 ቢዝነስ ፕሌዥር ይባላል። እሺ 2 ዓመት ሙሉ ያገለግለዋል። አንድ ጊዜ ደርሶ ከመጣ በኋላ በማንኛውም በፈለገ ጊዜ ከ3 ወር በኋላ ይሁን ከ6 ወር በኋላ ይሁን 2 ዓመቷ እስክትቃጠል ድረስ እንደፈለገ በአሳማኝ ምክንያቶች ባሉት ቁጥር መውጣት መግባት ይችላል። አሳማኝ ምክንያቶች ጉብኝት ሊሆን ይችላል፣ ሚቲንግ ሊሆን ይችላል፣ ዘመድ ጥየቃ ሊሆን ይችላል። ኦኬ ስትሪክትድ የሆነ ነገር አይደለም። ኦኬ ያ ቪዛ ኢቭን ከተቃጠለ በኋላ አንድ ጊዜ ተሰጠህ ማለት በአግባቡ ገብተህ ተጠቅመው ከወጣህ ኤኒታይም እንደ ቀበሌ መታወቂያ ፊዚካሊ እንኳን ወደ አሜሪካ ኤምባሲ ድጋሚ እኮ አትገባም። ዶክመንት ማቅረቡ ላይ አይጠበቅብህም። ቢዝነስ ላይሰንስ አይልህ፣ ባንክ ስቴትመንት አቅርብ አይልህ፣ የትኛውንም ኮንሲኮንስ አይጠይቅህ። በየ2 ዓመቱ በዲኤችኤል በኩል ፓስፖርትን ትልካለህ፣ ተለጥፎልህ ቪዛ ቤት ነው የሚመጣልህ። ይታደሳል። በቃ በየ2 ዓመቱ እንደ መታወቂያ በቃ እንደ ቀበሌ መታወቂያ ማለት ነው። የምትከፍላት የተለመደችው $185 የኮቴዋ ክፍያ ትከፈላለች። ቪዛ ፕሮሰስ ፎርሟ ትሞላለች፣ ዲኤችኤል ይቀመጣል፣ ፓስፖርት ተለጥፎ ይመጣልሃል። ብዙ ሰዎች የሚሸወዱት ምን መሰለህ? አንድ ጊዜ ያገኘዋት ቪዛ በቃ በህይወት ዘመን የማትደገም ይመስላቸዋል። ወጡ ማለት በዛው ይቀሩበታልና ብዙ ማመዛዘን እየቻለ እንግዲህ ወጥተህ ስትመለስም ሀገርህ ላይ ደግሞ ሰራ የነበረውን እድሉን የማታገኘው ይመስልሃል። ይህንን ድጋሚ ሄድክበትን ጉዳይና ሚስቱን ትቶ ልጆቹን ትቶ ለ8 ዓመት ለ10 ዓመት ወረቀት እስኪስተካ የብዙ ሰው ህይወት ይፈተናል። የሚገርም በዚህ መሀል እና ወጥተው ተመልሰው ከመጡ በኋላ በማንኛውም ጊዜ ባል ያገኘውን ቪዛ መልሶ ባለቤቱን ይዞ ሊጎበኝ ይችላል።